በአመት 250 ሚሊዮን ብር ወጪ በማድረግ ራሱን ከሞት መከላከል ስለሚፈልግ ስለ አንድ የ46 ዓመት ጎልማሳ ታሪክ ላጫውታችሁ። ነገሩ እንዲህ ነው። ይህ ጎልማሳ ስሙ ብራያን ጆንሰን ይባላል። የሚኖረውም በሎስ አንጀለስ ካሊፎርኒያ ሲሆን አሜሪካዊ ዜግነት ያለው ይህ ወጣት እጅግ በጣም ስኬታማ የሆነ የቴክኖሎጂ ኢንተርፕረነር ነው። በቴክኖሎጂ ዓለም እሱም ፊንቴክ ላይ ትኩረት ያደረገው ወጣት በ2013 ዓ.ም ብሬንትሪ የሚባል የክፍያ መፈጸሚያ ካምፓኒ ለፔይፓል በ800 ሚሊዮን ዶላር ወይም $1 ቢሊዮን አካባቢ የሸጠ እጅግ የተሳካለት የቴክኖሎጂ ሰው ነው። ሰውየው አሁን ላይ ደግሞ ከርነል የሚባል በአእምሮ ጤና ላይ በዋናነት ጭንቅላታችን በአግባቡ መጠቀም እንድንችል የሚያደርጉ ሳይንሳዊ ምርምሮች በማድረግ ላይ ትኩረት ያደረገ ተቋምም መስራች ነው። በስራው እጅግ ስኬታማ የሆነ የወጣት ግን አንድ ቀን ራሱን ከሞት መከላከል እንዳለበት ይወስናል። መሞት እንኳን መከላከል ባይቻል ወደ ኋላ ማደግ እንዳለበት ወሰነ። ሁሉም ነገር ከኛ ቁጥጥር ውጭ አይደለም ብሎ የሚያስበው ወጣት ጉዞውን አንድ ብሎ ጀመረ። ከ30 በላይ የሚሆኑ ዶክተሮችን እና ሳይንቲስቶችን ያዋቀረ የጤና ቡድን ገነባ። እነዚህም የጤና ቡድኖች ከሚበላው ምግብ አንስቶ ስለሚያረጋው ጫማ፣ ስለሚጠጣው የውሃ መጠን፣ በቀን ውስጥ ስለሚያገኘው የፀሐይ መጠን፣ በምን ያክል ጊዜ ወደ ውጭ መውጣት መግባት እንዳለበት ሁሉ ዲዛይን አድርገው ይሰጡታል። በገዛ መኖሪያ ቤቱ የሕክምና ክፍል የተገነባለት ሲሆን በየቀኑ ኤምአርአይ፣ አልትራሳውንድ፣ የደም ምርመራና ብዙ የቆዳ ምርመራዎችን እያደረገ ይውላል። በየቀኑ ለ1 ሰዓታት ያክል ስፖርት የሚሰራ ሲሆን ይህም እጅግ ዘመናዊ በሆኑ የስፖርት መስሪያ ማሽኖች የተደገፈ ነው። እናም ባለሙያዎች ባጠኑበት መንገድ ሲሆን ማንኛውንም አይነት ስጋ ነክ ነገር የማይመገብ ሲሆን በፊደላት የተደረደሩ ሰፕሊመንቶችን በየሰዓቱ ይወስዳል። የቀኑን ምግብ በጠዋቱ 5 ሰዓት የሚጨርስ ሲሆን እንቅልፉም ቢሆን እጅግ በጣም የተቆጠበ ልክ ያለው ነው። ይህም ወጣት በቅርቡ ከልጁ ላይ የደም ፕላዝማ ወስዶ የራሱ ላይ የጨመረ ሲሆን ከፍተኛ የሆነ ኮንስፒሬሲ በሕክምናው ዓለም ፈጥሮ ነበር። እሱና ዶክተሮቹ እንደሚሉት የወጣት የደም ፕላዝማ ማግኘት ወደ ኋላ እንድናድርግ ይረዳናል ነው የሚሉት። ሌሎች ሰዎች ግን አይስማሙበትም። እናም አእምሮ፣ ልብ፣ ሳምባ፣ ጉበት፣ ኩላሊት፣ ጥርስ፣ ቆዳና ጸጉር ወደ ኋላ የማሳደግ ጉዞ አሁንም እንደቀጠለ ነው። የቀኑ ውሎውን 11 ሰዓት ተኩል ከእንቅልፉ ነቅቶ ግሪን ጃያንት የሚባል ነገር ጠጥቶ ብዙ ሰፕሊመንት ከወሰደ በኋላ ወደ ጂም ገብቶ 25 የተለያዩ እንቅስቃሴዎችን በማድረግ ይጀምራል። በቀን 1777 ካሎሪ ብቻ የሚመገብ ሲሆን የሰውነቱን ፋት በጥንቃቄ ይቆጣጠራል። የቀኑን የመጨረሻ ምግብ ከጠዋቱ 5 ሰዓት ላይ በልቶ ይጠናቀቃል። ወደ 7 የሚጠጉ ክሬሞችን ፊቱ ላይ ይጠቀማል። የፀሐይ ጉዳትን ለማስተካከል በማሰብ ፀሐይን በመጠኑ ብቻ ያገኛል። እና እንዴት ነው ይሄ ነገር እየሰራ ነው ወይ ለምትሉ ዶክተሮች ወይም ሌላም ጥያቄ ያለባችሁ ሰዎች የ37 ዓመት ወጣት ልብ፣ የ7 ዓመት ወጣት ቆዳ እና የ18 ዓመት ወጣት ሳምባ አለው ይባላል።